ሰላም እንዴት ናችሁ? ዛሬ ደግሞ አራቱንም ሳይቶቻችን እናሳያቸዋለን ማለት ነው። አራቱም ሳይቶቻችን በጥናት የተደገፉ ወሳኝ የሆኑ ቦታዎች ነው ማለት ነው። ይህን እንደምታዩት ስጦታ ሞል ይባላል። 6 ኪሎ ወይም ደግሞ አፍንጮ በር የሚባለው ነው። እንግዲህ እንደምታዩት ስጦታ የመሰለ የሚያምር ቆንጆ ሳይት ነው ማለት ነው። ይሄኛው ደግሞ ካርሞል ይባላል። ይህ መገናኛ ሳይታችን ነው። እንግዲህ መገናኛ እንደሚታወቀው ኢትዮጵያ ውስጥ ከፍተኛ የሰው ፍሰት ያለበት የንግድ ማዕከል ነው ማለት ነው። እንግዲህ እዚህ ሳይት ላይ ቆንጆ የሆኑ የንግድ ማዕከሎች አሉ ማለት ነው። እናንተ መሸመት ብቻ ነው ማለት ነው። ሶስተኛው ሳይታችን ደግሞ እንግዲህ መለስተኛዋ ዱባይ ወይም ደግሞ ዋናዋ ዱባይ ብንላትም ክፋት የለው ወሳኝ የሆነችዋ በአዲስ የተዋበችዋ ካሳንችስ ሞላችን ይህንን ይመስላል። የመጨረሻው ሳይታችን ደግሞ ጥበቡ እንግዲህ በሀገራችን ወሳኙ ነገር ወይም ደግሞ ከህልማችን ጋር ሁሌም ጥበብ ሲኖር ያስደስተናል። እኛ ደግሞ ጥበብን ለጥበበኞች ብለናል። ጥበብ ሞላችን የሚገኘው ሽሮ ሜዳ አሜሪካ ኤምባሲ ቀጥሎ ስፔን ኤምባሲ ፊት ለፊት ኑ። እነዚህ ወሳኝ የሆኑ ሳይቶቻችን በሙሉ ሸምቱ፣ አትርፉ፣ ነግዱ፣ አብረን እንደግ ተባብረን።